የጀለሲ ፀጉር ቤት ትገቢያለሽ እንዴ? ሌላ ቦታ እንጂ ኧረ አይደለም። በየኔ ፍቅር ማይ ላቭ በይ አሎ መጣው ጎቤው አንቺ መላጣልሽ ዞረሽ እዛው ትመጫለሽ፣ ዞረሽ እዛው ትመለሻለሽ። ውጪ። ኧረ እመቤቴ አይደለም ማርያምን አይደለም። አንደኛ ዘፋኝ ነው ኪንግ ኦፍ። እሺ አንዴ መልእክት ላስተላልፍ፣ እስማ ምን ሆናችሁ? አንዴ መልእክት ላስተላልፍ፣ መልእክት ላስተላልፍ በመድኃኒዓለም ምንድነው ንገረኝ። መልእክት ላስተላልፍ ለሰዎቹ አንዴ። ኦኬ እሺ አንዴ በመድኃኒዓለም አንዴ ላውራቸው። የሁላችሁም ሂሳብ ዛሬ በኔ ነው ተከፍሏል። በቃ በአንድ ነው። አንተ ቀንቀና ጋይዝ ኧረ ሌትስ ጎ ስቲፎያው ጀግና ዘፋኝ ነው። በየድኩበት በቃ ቴንኪው እኮ አልኩ። በቃ ፍራያየሽ ለምንድን ነው ይሄ? ቴንኪው ለዛሬ ልትበሉ ምን አመጣች? ድፎ መጣ። ኧረ ድፎ እንዴ ከኢትዮጵያ የኢትዮጵያ እኮ ነው። ኧረ እኔ አልበላም። ሌላ ምን መጣ? እኔ አልበላም ያልኩት ዜድ አልቋል። ግን እንጀራ በኦርደር ነው የመጣው። አይ እንጀራማ ሳራ ሰጠችኝ። አባብዬ እስቲ ብዬ አባብዬ የነሱን እንትን ብለሻል አንተ የሶስት ከተማታችን ዜድ በቃ ባለው እሺ፣ ዞር በይ። በቃ መናገር ያለብኝን አንዴ ልናገር። ኦኬ ቲክታክ ላይ የምሬን ነው በጣም ብዙ ሰዎች አውቃለሁ፣ ብዙ ሰዎች ታወቂያለሁና አንቺ ማለት ዜድ በቃ እኔ አላውቅም። በጣም ላንቺ ያለኝ ነገር በጣም ሪስፔክት። ሰክስ አልሰማም። ፋራ ነኝ እኔ ደግሞ ፋራ ስለሆንኩ ፋራ ደግሞ ገገማ ነው እኮ ስማ እኔ ስቲቭ ታሪክ የሌለኝ ፈሳም ነኝ። ምን ታሪክ አለኝ? ሁሌ እንደቀጠቀጠችኝ ነው ዜድ ትላለህ። አንደኛ። ሁለተኛ ቅጣት እንደ በግ ዛሬ አውደ ዓመት አለም እንደ በግ ትቆና እርር ስለ በቃ። ሶስተኛ ቅጣት ሽንት ቤት ሂደህ ታቅፋለህ ለ5 ደቂቃ። ያንቺ እስጢፋኖስ እኮ ነኝ እንዴ? ስንት አባብዬ ዘፈን ዝፈንልን አምገን እንገርሽ ለሰይፉ ፋንታውን እንኳን አልዘፈንኩም። ኢንተርቪው ላይ ቀርቤ ላንቺ እዚህ ላይቭ ላይ እዚህ ክርክር እያልሽ ምትይ ሴትዮ ሪሞት ይዘህ ምናምን ቁመ አባብዬ ምናምን እያልሽ ትዘፍኛለሽ። ያራል እዚህ ጋር ጀለሶችሽ ታፕ አድርገው ምንም ጊፍት ሳይሰጥሽ 5000 ገብተሽ ላንቺ ልዘፍንልሽ አልችልም። አንበሳ ልጅ የሌለው መጥተህ እዚህ ጋር ላይ ሙላልኝ። እሱ ነው የቀረኝ። ለምን ታዲያ ጨቧት ይዙንም እንደዚህ ቅፈላ ከተጀመረ እንደዛ በይው እያሉኝ እኮ ነው። ሀብታም ነው ብሎ እኮ ነው ድሃ መሆንን ያላወቀው። አርቲስት ኩሩ እንደሆነ ታውቂያለሽ? አረ በእናትህ እስቲ የቲክቶከሮች አባት እንደሆነ ታውቂያለሽ? እስጢፋኖስ ታሪክ የሌለኝ ሁል ጊዜ በዜድ እንደተቀጠቀጥኩ ነው 10 ጊዜ። ይህ ምን ታሪክ ነው ግን? አንቺ ታሪክሽን ተቀምተሻ እንዲያስጨነቅሽ ታሪክ ቢኖርማ እኔ አልቀጠቅጥም ነበር ብሮ። ታሪክ የሌለኝ ሁሌ በዜድ እንደተቀጠቀጥኩ ነው። ታሪክ የሌለኝ ሁሌ በዜድ እኔ ስቲቭ በል። አዎ በል። ልጅየው እኮ ፊት ለፊት አለው። ስሜ ምን ይሰራል? እኔ ስቲቭ ታሪክ የሌለኝ በዜድ ሁሌ እንደተቀጠቀጥኩ ነው ይበል። እኔ ስቲቭ ታሪክ የሌለኝ በዜድ ሁሌም እንደተቀጠቀጥኩ ነው። ያው እሳቱ መጣ። ማን ነው? የቲክታክ አምባሳደር የቲክታክ ማን ነው? የዘፋኝ ንጉሳችን ክበሪልኝ። በድጋሚ በእናታችሁ የዚህ ቤት ፋሚሊ ሄዳችሁ እዛ ጊፍት ስጧት። ዝም ብላችሁ $100 ወይ $200። እሺ በእናታችሁ እኔ እኮ የጉራሽ እኮ ነው በቃ የሚመች። አንተ ቀዳዳ ኦይ ዛሬ የሰጠሁሽን ጊፍት ነገ ታመጫዋለሽ። እሺ ኧረ እሰጣለሁ። ለ2 ጋላክሲ እና ለ4 ፍላወር ደግሞ አይ ፈልጓለሁ። ምንም ቢሆን አበባ እንኳን ትሞይበታለሽ። እንዴት ነሽ እህቴ? ጉቺ በላት እህቴ አትበላ። ጉቺዬ ወይ እንዴት ነሽ?
አለን እንዴት ነህ? አለን ሰላም ነው። ሂጂበት ዜድ ለማን ለስቲፎ ኧረ በስመ አብ እኔ ወዶ ይመቸኛል እኮ ሂጂበት ምናምን እራስሽ እንዳደገኛት ሂጂበት። ስምሽን ቀይሪው በእናትሽ። እንዴ የት ነው የምትሄጂው? ዜድ ስቲፍ ልበለው? ኧረ በእናትሽ ዜድዬ ስቲፎ ልበለው? ዜድ ግን ሪል ያለሽበት ሀገር የት ነው? የሆነ ስጦታ ላሰጥሽ ፈልጌ ነው። ሊባኖን ቤሩት። ከባድ ሀገር ነው። እንዴት ነው ግን አየሩ? አሪፍ ነው። ኔትወርክ ተቋርጦ ነበር። ዜድ አይዞሽ ስቲፎ ገና ትገድለናለህ በሳቅ። አይዘዌ ዜድ እመቤቴን ነው የምልሽ። የኔ ማዘር ቲክቶክ ምናምን አታይም እና የምትኖረው ባህሬን ነው ዱባይ ነው ባህሬን ለብቻው ዱባይ ለብቻው ባህሬን ዱባይ ወይ አሁን የ3 ሰዓት መንገድ ነው በእናትሽ እንጂ ከዛ ደውላልኝ እስከ ዛሬ በቲክቶክ ሼር የምታደርግልኝ ወይ ስሰደው ወይ ምን ነውና የኔና ያንቺን ሼር አድርጋ በጣም ነው መወዳት ንገርልኝ ምናምን አለች። እንዴ ማዘሬ ካደነገጭሽማ ወይኔ ማርያምን በጣም ነው የምትወድሽ። ታውቂያታለሽ ራሱ ብታያት ወይ ቴንክ ዩ ማዘሪ ቴንክ ዩ የኔ እናት በልልኝ። ቴንክ ዩ የት ሄደች ጉቺ? አለው መጣው ጋይስ አትቀጣም ጉቺ አትቀጣም። እኔ እናንተ አሁን ዛሬ ዜድ ዝም ብለን ቀለል ያለ ጌም እንጫወታ ወይ ፀጉር ትላጫለህ? እመቤቴን የበዓል ቆንጆ ጌም እንጫወት እዚሁ አልጋዬ ጋር ቁጭ ብዬ ማርያምን። እስቲ የሀብታም ልጅ ጌም እስቲ አጫውቱኝ እስቲ አንዳንዴ እንኳን። የምሬን እኮ ነው። ሁሌ እንደተብኳካን እስቲ ሳላስበው እንዲህ ገደም ብዬ 3 አንበሳ ይወረድ የበዓል እኔ ራሱ ቀኔ ፏ ይበል። የምሬን እኮ ነው። እንዴ 500 ምናምን ሰው አለ እኔ ቤት ግን አንድ የሚሰጠኝ ሰው የለም። እኔ ጊፍተር የለኝም። ዝም ብላችሁ ተጫወቱ። በጣም አክባሪሽ እናመሰግናለን። ዜዶ ምንድነው ደርቀሽ ቀረሽ? ኧረ ይኸው በቃ በምን ያናገር ይሄ ቀዳዳ ዝም ብሎ እየሰከሰን እኮ እንጫወት ዜድ በቃ ቶሎ በይ እንጫወት በቃ ጉቺ ውጪልን በቃ። ቆይ አንዴ ወይኔ ምን ነው ለነሱ ሲው መውጫው ጠፋኝ። እሺ ተሳስተ የዘፋኞች የነ ከለከለ ስማቸው